ትከስ ራሱ ሀቅ አላት። ገብቶሻል አይደለም? ይሄ ገና ትንሽ ገና ጨቅላ ልጅ ከሷ ነጥሎ ይሄ ወስዶ ሌላ ቦታ ማስቀመጥ ማለት ለራሱ ሌላ ውስጥ እየገባ ነው ያለው። ገብቶሻል አይደለም? ይሄ ማለት ከቤተሰብ ጋር የሚያነካካ ነገር እንግዲያው ይሄ አስቢ እናት አባቶቻችን ጋር ይሄ ነገር ደረሰ ማለት ደግሞ ሌላ ውጣ ውረድ ውስጥ ሌላ ችግር ውስጥ ልንገባ ነው ማለት ነው። ስለዚህ እንደዚህ አይነት ነገር ለምንድን ነው የሚሆነው? ሲጀመር ደግሞ አንቺ የምትቀርቢው ከሆነ ምናልባት እኔ አላውቅም ከማየው አንፃር ምናልባት ሁለታችሁ ከማያችሁ አንፃር ምናልባት ትቀራረባላችሁ ብዬ እያሰብኩ ነው። ገብቶሻል አይደል? ስለዚህ አንቺ ይሄን እንደ መምከር ሲገባሽ መንገድ ማሳየት እንደዚህ ማድረግ እንደዚህ ይሁን ማለት ሲገባሽ አይ የሚያደርገውን ነገር ሁሉ እሺ ብለሽ የምትቀበዩ ከሆነ ልጅም ይዞ ሲመጣ እሺ የምትይው ከሆነ እንዴት ይሆናል? በጣም አስቸጋሪ ነገር ነው። ሲጀመር ደግሞ ልጅ እንዴት ከእናቱ ተነጥሎ ያድጋል? በቃ አንቺ አብርሽን ምናልባት ተናዶ ሊሆን ይችላል፣ ሲመጣ ሌላው ስሜት ውስጥ ገብቶ ሊሆን ይችላል። እነሱ ብዙ ነገር አስበው ሊሆን ይችላል። አሁን ገና አስበው ሊሆን ይችላል በአለም እንጂ ይሁን ያሰቡት ነገር ወይ ያደረጉት ነገር ያየነው ነገር የለም አይደል? ሄርሜላ ምን ሲያደርጉ አየሁኝ? ምንም ያደረጉት ነገር የለም። ገባሽ? ያንን ነገር እኔ ሳላይ ደግሞ እነሱ ላይ እንደዚህ ብዬ ለመክሰስ ወይ ደግሞ እነሱ እንደዚህ ብሎ ለመፍረድ ለኔ ይከብደኛል። ገብቶሻል? አሁን እነሱ እኔ በቀደም በጣም ከነሱ ጋር በጣም ብዙ ጭቅጭቅ ውስጥ ገብተናል። ልጅ የፈለገ ቢሆን አባት ነው፣ ልጅ ማየት መብት አለው፣ ልጁን ተንከባክቦ ማሳደግ መብት አለው። ሁለቱ ላይ አልተስማሙም። እንግዲያው አይ አንፈልግም አሉ። ሁለቱም የየግላቸውን ኑሮ እየኖሩ ነው። ልጁን ግን እሱም ላይ እሷም ልጇን በስነ ስርዓት ልታሳደግ ግዴታዋ ነው። ግን በዛ መሀል ያለ አሁን እሱኛ በእንግዲያው በቀደም በስንት ግል እሷን አሳምነን በስነ ስርዓት ፕሮግራም አድርገሽ ምን ብለሽ ልጁን አሳይው ብዬ ተናግሬ ከሷ ጋር ጨርሼ ሄጄ አሁን ደግሞ እንደዚህ ልጅ ይዞ ወጣ። ያውም የት ሄደ? እሺ የት ሄደ? ሄርሜላ ጋር ነው የገባው ሲሉ በጣም ተናደድኩኝ። ምክንያቱም እኔ እንደዛ አልጠብቅሽም አንቺ በቃ አይሆንም፣ በፍጹም ቤት አትገባም። ገብቶሻል አይደለም? አሁን አንቺ እንዳውም ብትጪ ልክ ነሽ፣ ለልጁ ተቆረቆርሽ አይደለም? አሰብሽ ለልጁ መጨነቅሽ ልክ ነው። ግን እምቢ ብለሽ የትም ሩም ይዞት ቢሄድ ይሻል ነበር። ያኔ ልጁ ሲያስቸግረው ወደ እናቱ ይመልሰው ነበር። አንቺ ግን እሺ ብለሽ ስትቀበዩ እንግዲያው ምናልባት ሴት ልጅ ነሽ፣ ለልጁ የሚያስፈልገውን ነገር ታውቂያለሽ፣ የሚደረግለትን ነገር ታውቂያለሽ። ያንን ነገር እያደረግሽ አሁን ልጁ በቃ የሆነ ዘና ብሎ አንቺ ጋር ሲቀመጥ በቃ አይ እንዳውም ልጄ እኔ ጋር ነው የሚቀመጠው ብሎ ሌላ ውስጥ ሊገባ ነው ማለት ነው። እሷም ደግሞ ሌላ እርምጃ ልትራመድ ነው። ስለዚህ ይሄ ነገር የበለጠ ከቤተሰብ ጋር ያነካካል፣ ሌላ ነገር ውስጥ ያስገባናል። አሁን ይሄንን በፍጹም እኔ አሁን ጋሺም እንዲሰማ አልፈልግም፣ ማዘርም እንዲሰማ አልፈልግም፣ የሩታ እናት አባት በራሱ ይሄንን እንዲሰማ አልፈልግም። ምክንያቱም ሌላ ችግር ነው የሚፈጠረው፣ ሌላ ግጭት ነው የሚፈጠረው። ገባሽ? ምክንያቱም ይሄ ገና ሕፃን ልጅ ከእናቱ ወስዶ አንቺ ጋር ማምጣቱ ለአንቺ በራሱ ችግር ነው። ይሄ እንዴት አልታየሽ? ያው ማለት እኔ እንጃ። እኔ አሁን ዴቭ የምታወራው ነገር ሁሉ ተረድቼዋለሁ፣ ግን ደግሞ ከዚህ በፊት እንዳደረገው አብርሃም ያው ነገሮችን መደጋገም አይሆንብኝና ልጁን ይዞ ጠፍቶ 2 ቀን 3 ቀን ሩም ላይ ዳይፐር ምናምን ገዝቶ ልክ እንደ አባት የሆነ የአባትነቱን ነገር አይቻለሁ። ያ ማለት ደግሞ አባት በቂ ነው ማለት ሳይሆን እናቱ እንደምታስፈልገው አውቃለሁ። ግን ልጁ አንዴ እናቱ ጋር አንዴ አባቱ ጋር ተብሎ በመሀል መጉዳት የለበትም ይሄ ልጅ። ለዛ ነው እኔ ልጁን የተቀበልኩትም ምናልባት እስቲ ከዛሬም ነገም የሆነ የሚያመጣው ሀሳብ ካለ ብዬ ነው እንጂ አማክሬዋለሁ። እስቲ ከካሜራ ጀርባ እንኳን እንዴት ነው አብርሽ ችግር የለውም ወይ ምናምን ብዬ ነው እንትን ያልኩት። እንደገና ደግሞ ልጁ አሁን 5 ወር 6 ወር ስለሆነ በቃ ማለት ብዙም ባያስቸግርም አስቸጋሪ አይደለም በእርግጥ እና ያን አለማስቸገሩንም ሲያይ ነው መሰለኝ የሆነ ነፃ የሆነው ማለት ነው። አብርሃምም ነፃ የሆነው አይ ቲንክ ልጁ እንዳልኩ ነው ብዙም የሚያስቸግር ሰው አይደለም። የሆነ አለ አይደል በቃ ዳይፐር ከቀየርክለት የሆነ ነገር ካደረክለት በቃ የሚጫወት ሰው ነው። ይሄን ያህል አይደለም። ግን ደግሞ የፈለገ ነገር ቢሆን ምናልባት የእናቱ እቅፍ ሊያስፈልገው ይችላል። እኔ ማደርግለት በቂ ላይሆንለት ይችላል። እኔ በበኩሌ እያደረኩለት ነው ብዬ ነው ማስበው። ለሕፃን ልጅ መደረግ ያለበትን እያደረኩ ነው ብዬ ነው ማስበው። ግን ደግሞ አንዳንድ ጊዜ አለ አይደል ሕፃን ልጅ ያለ እናት እንትን ሲል የሆነ ነገር ሊመጣ ይችላል። ግን ደግሞ በአብርሃምም በኩል እንዳልኩ ነው በጣም ተንኮል እየሰሩበት የሆነ ማይሆን ነገር እንዲያስብ የሚያደርጉት እነሱ ናቸው። ምክንያቱም ይሄ ልጅ እሷን ፍለጋ ወይም ደግሞ ህይወቴን ላስተካክል ከአንቺ ጋር ያለኝን ነገር ላስተካክል ብሎ አይደለም እየሄደ ያለው። ህይወቱ ላይ ማይሆን ሰው እያስገባችበት ያለችው እሷ ናት፣ ዳኒ ሆነ ሜሪ። እንደዛ ሙድ ሲይዙበት የሆነ የአባትነት እንኳን ወዝ እንዳይኖር ያደረገችው የፈለገ ነገር ቢሆን የልጁ አባት ነው። ስለዚህ እሱ ልጄም ብሎ ሲሄድ በልጅ እየፈተነችው ነው። ምክንያቱም ከልጅ ውጭ አሁን ሁለቱም ምንም ያገናኛቸው ነገር የለም ብዬ ነው ማስበው እና እሷ ልጄን ብላ እሱ ልጄን ብሎ ሲሄድ ለምን እንደ አባት
በስተክል ልጁን አይቶ እንዲወጣ ለምን አትፈቅድለትም? አንዴ በዳኒ አንዴ በእንትና ሙድ እያሳሰችበት የሆነ በቃ ልጄን አይደለ ፐርፐዚ ብሎ ነው እሱም ልጁን የወሰደው። ስለዚህ ወደዛ ቤት አሁን የሚሄድበት ምንም ምክንያት የለውም። ግን ደግሞ ይሄ ነገር እንዲፈጠር ያደረገችው አንድም እሷ ናት። በዚህ መስመር መሄድ የለባትም። ያ ማለት እሷ ጥፋት ቢኖርባትም አብርሃም ልክ ነው ልጁን ይዞ መውጣቱ ልክ ነው ማለቴ ሳይሆን እኔ ጋር ደግሞ እስከመጣ ድረስ እንደገና ደግሞ የአብርሃምንም ስሜት ዞር ብላችሁ ብትረዱት ባይ ነኝ። ምክንያቱም ከዚህ በፊትም እሷን ብዙ ጊዜ እንደዚህ እንትን ብላችሁ ምናምን እሷ ትክክል ናት እሷ የተሰማት ምናምን ብላችሁ ነው ልጅቷ ለዚህም የደረሰችው። ገባ አብርሃምን የሆነ ስቴፕ ብትረዱት ከዛ በኋላ አብርሃምን መድራት የጀመራችሁት የራቁት ፎቶ ማሳየት ትክክለኛ ማንነቷን ይፋ ማውጣት ስትጀምር ነው እሱን አንደርስታንድ እንዳደረጋችሁት። ስለዚህ ይሄን ልጅ ይዞ ሲወጣ እሱስ ጋር ያለው ስሜት በምን ያህል ስሜት ቢሆን ነው እስከዛሬ ለምን ልጁን ይዞ ለምን ለመጥፋት አልሞከረም? በማንም ስታስይዝበት ስታስቀልድበት ነው ይሄ ነገር ለማድረግ የሞከረው። ዳት ሚንስ ግን ሁለቱም ትክክል ባይሆኑም የእሷንም ነገር ቢያንስ እንድታስተካክልና ልጁን አይቶ እሱ እንዲወጣ የተሻለ ሀሳብ ነው ብዬ አስባለሁ። እኮ ልክ ነሽ እኮ አሁን ሀሳብሽን የምታወሪው ነገር በሙሉ ልክ ነው። አሁን በቀደም እንግዲህ ምናልባት ቪዲዮ አይተሽ ከሆነ በቀደም እንደዚህ ቤት ውስጥ ከነ ዳኒ ጋር ተገናኝተን በጣም ብዙ ግጭት ተፈጠረ። ጭራሽ አለመግባባት እንግዲህ ጥለን ወጣን ሳንግባባ ከነሱ ጋር ሩታንን ብቻዋን አግኝተናት በጣም ብዙ ማውራት እኔም ቡዜም ሆነን ብዙ ነገር እኔ የምር ተቆጥቼ ነው ያለት ያወራኋት። ገብቶሻል አይደለም? ይፈለገ ቢሆን ልጁን በስነ ስርዓት ላይ ይገባል። አባት ነው ልጁ ይናፍቀዋል እና ልጁን ላይ ይገባል። ምናልባት አሁን ከዛ በኋላ በእኛ ፊት እሺ ብላ ቃል ገብታለን ነው እንግዲህ ከኛ ጋር የተለያየ ነው። ምናልባት ወይ ስልክ ሲደውል እምቢ ብላው ሊሆን ይችላል እኮ። አሁን እኔ ምንድነው አባት ነኝ እኔ የምረዳዋለሁ ነገሩ። ግን እኔ እያልኩኝ ያለሁት አንዳንድ ጊዜ ወንድ ልጅ ስትሆኝ ዋጥ ማድረግ አለብሽ፣ ነገርን ያዝ ማድረግ አለብሽ። አሁን እሱ ይሄንን ነገር ተፈጠረ ብሎ ምናልባት ስልክ ደውሎ አላነሳ ስትለው ወይ ደግሞ ልጁን አላሳይም ብላው ሊሆን ይችላል። እኔ አላውቅም። ገብቶሻል አይደለም? ይሄንን ደግሞ ከዛ በኋላ ከሱ ጋር አልተደዋወንም። ምክንያቱም በቃ እኔ በጣም ተናድጄ ስለነበረ እኔ የኑሯቸውን ይኑሩ ብዬ። አሁን ግን ይሄንን አይነት እንደዚህ ከፍ ያለ ነገር ሲመጣ ነው ተመልሼ የመጣሁት እና ያለው ነገር ምንድነው እሱ ልጁን ማየት ይናፍቃል ብዬሻለሁ። ልጁን ማየት ሊፈልግ ይችላል። ግን ያንን ነገር እንዴት ነው የሚሆነው ታዲያ? ልጁን ከሷ በመንጠቅ ነው ወይ ያንን የሚያደርገው? ተረዳሽኝ አይደለም? የኔ እኔ አንቺን ላገኝ አንቺን ላወራ የፈለኩበት ዋናው ምክንያት ልጁን ከሷ ነጥሎ ነው ወይ ልጁን የሚያየው? ይሄ ልጅ የፈለገ ቢሆን የእውነት እሱ ማሳደግ ይችላል። ገብቶሻል አይደለም? ሄርሜላ አንቺን ብትሆኚ እንኳን ይሄን ልጅ አይ በቃ ከኛ ጋር ይኑር የፈለገ ቢሆን አንቺም የሆነ ሰዓት ላይ ደርሶ የሆነ ነገር ሊሰማሽ ይችላል። ገብቶሻል አይደለም? ያንን ነገር እንዴት እኔ አሁን በቃ ያንን ነው አይምሮ ላይ ቶሎ ይመጣልኝ ሄርሜላ ጋር ነው ሲባል እንዴት ነው እሷ ራሱ እንዴት ነው ይሄንን የተቀበለችው? እንዴት እሺ አለችው? ገባሽ? አሁን እንደ ሐሳብሽ መረዳት አንቺ የምትይው ነገር ተረድቼሻለሁ። ይሄ ነገር ግን መብትየው እንዴት ነው? አሁን እነዚህ ልጆች እንግዳው የሁለቱን ጉዳይ አይደለም። አሁን ስለ ልጁ ነው ሐሳባችን። እንዴት ነው በምን አይነት መንገድ ልጁን እንዲመልስ ታደርጊያለሽ ነው አሁን አንቺን የምጠይቅሽ ነገር። ልጁን በምን አይነት መንገድ እንዲመልስ ታደርጊያለሽ? ምክንያቱም እኔ ስልክ ስደውል አላነሳለኝ። ስደርቤ ባገኘሽ ቁጥር ደግሞ ንገሪልኝ እንደፈለኩት ስልክ እንዲደውልልኝ። ከዛም ባለፈ ደግሞ እንዴት ነው አንቺ እንዴት ትመልሺዋለሽ ይሄንን ነገር? ወይስ እንዴት እንዲመልሰው ታደርጊያለሽ ነው? ያው እንጃ ዳዊት፣ አሁን ላይ ምን እንደምለው አላቅም። ማለት እንዳልኩክ ነው በቃ ለኔ በጣም የሚከብደኝ ነገር አንድም ነው እንደዚህ ማድረግ አልነበረብህም። እንዴት ልጅህ ከሷ ነጥለ ይዘት ትመጣለህ? እናቱ ታስፈልገዋለች ብለው ሞክሬያለሁ። ግን ደግሞ አንዴ ያሰበበት ነገር ስለሆነ አዛብ ታይም ልጁን ከመቀበል ውጪ ምንም አማራጭ አልነበረኝም። እንዳልኩ ነው። ምክንያቱም እኔ ልጁን ባልቀበለው ለሷ ይመልስላታል ማለት ሳይሆን እንዳልኩ ነው ያለኔ ልጁን የማሳደግ አቅም ስላለው እንደገና ደግሞ አባት የመሆንን ፍላጎት ፊቱ ላይ ስላየውበት ልጁን ይዞ ሌላ ቦታ እንደሚሄድ ነው የተረዳሁት። በዛ መሀል ደግሞ አንደኛ የልጅ መንገድ አልለመደም፣ መኪና አልለመደም፣ ገና ነው፣ የ5 ወር ልጅ ነው። እሱም በመኪና ይዞ የሚንቀሳቀስበትም አይደለም። እንደገና ከስራውም አንፃር ምናምን ይመቸዋል ብዬ ስላላሰብኩ ነው ልጁን የተቀበልኩት። እንደገና ደግሞ ቢያንስ ተረጋግቶ የሚሆነ ነገር አንዳንድ ነገሮችን እስከሚያስብ ልጁ በመሀል ከሚጎዳ እኔ ቢያንስ ሴት ነኝ፣ ምግብ መስራቱንም ሆነ ወተት መበጥበጡን እያንዳንዱ ነገር በንጽህና ልጅ ንጽህና ይፈልጋል። ወተት መበጥበጥም ሊሆን ይችላል የሆነ ነገር እኔ እሻላለሁ ከሱ። ምንም ቢሆን የአባት ፍቅር እንደሚያስፈልገውም የእናት ፍቅር እንደሚያስፈልገውም ከእናቱ ከራቀ ግን ይሄ ልጅ ቢያንስ በመሀል ከሚጎዳ ብዬ ነው የተቀበልኩት። በመጥፎ ነገር እንዳታስብልኝ እንዴት ግን እስቲ በተቻለኝ አቅም ላወራው ሞክራለሁ አብርሃምን። እና ደግሞ ስልክ የማያነሳው ያው
እነሱ ሁሉም አይረዱኝም። እኔ ያለሁበትን ነገር ሊረዱኝ አይችሉም። የሆነ ነገር እሷ ስታደርግ ነው እንደገና እሷ ላይ የሚዞሩባት። ግዴታ የእሷ ማንነት ይፋ መውጣት አለበት ወይ እኔ ምን አይነት ስሜት እንደማሳልፍ አያውቁም። ስለዚህ እኔ ሊፈርዱብኝ ነው ብሎ ነው በእርግጥ ስልክ ያላነሳል በእርግጠኝነት እና እንዳልኩ ነው። እኔ ጋርም ደግሞ ስልክ ልጁን ይዞ የመጣው የሚያስፈልገውን ነገር ከሱ የተሻለ ሴትም እንደመሆን ይመጣል ለልጁ ታስፈልገዋለች ያስፈልገዋለሁ ብዬ ስላሰብኩኝ ነው። እኔ የ5 ወር ህጻን ልጅ ያው ከባድ ስለሆነ ነው እና እስቲ ላወራው ሞክራለሁ።